በትልቁ ሲያምኑት ደግሞ በትልቁ ነው። አዎ እና ጊዮርጊስን በምንም አይነት ቢፈላሰፉ በምንም አይነት ቢራቀቁ በምንም መግደል አልቻሉ። ታቅማቸው በላይ ሆነባቸው። ኋላ በመጨረሻው ምን አለ መሰላችሁ? ያ የነገስታቱ መሪ ከኔ ቀጥዬ ሹመት ልስጥህ አለው። ግዛትህ በዚህ በምድር ላይ ከኔ ቀጥሎ አንተን ላንግስህ፣ እባክህ ለጣዖቱ ሰዋ አለ። ምን አለ የዛን ጊዜ ጊዮርጊስ? እንዲያስተሰጠኸኝ ይሻለ ቅዱስ ጊዮርጊስ ሊያሾፍበት እና ሳበል እንግዲህ አማህድና ሰዋል አገር ሰብስብ እንጂ ስሰግድ ይሄን ያህል ስዋጋ ሰንብቼ አገሩ ሲሰብሰብና ጊዮርጊስ ለጣዖቱ ሊሰዋ ነው ተብሎ ህዝብ በጥሩምባ ይጠራና ስሰግድ ይሄኛል። ኋላ ይሄ በአገሩ ሲነገር እንደዚህ ምንም በሌላት ድሃ ቤት አስረውት ምንም በሌላት በድሃ ምስኪን ድሃ ቤት አስረውት ቤቷን በእንጀራ በበረከት የሞላላት የታሰረበትን ምሰሷ ያለመለመላት አንዲት ድሃ ሴት ነበረች። ይሰግድ ነው ጊዮርጊስ ለጣዖት መታችሁ ሲሉ እሪ ብላ ልብሷን ቀዳ። እንዴ ጊዮርጊስ ያን ያህል ታምር ስትሰራ የነበረው እንዴ ተሸንፈ ለጣዖት ልስገድ ብላ ልጇን ይዛ በሽተኛ ልጅ ነበራት፣ ዲዳ እውር ደንቆሮ የሆነ ልጅ ነበራት። እሱን ያውም አይኑን ብቻ አብሩቷላት ሌላውን አልፈወሰላትም ነበር። እንዴት ጊዮርጊስ እንዴት ሄዳለ ብላ እሪ ብላ እያለቀሰች ስትሄድ ኋላ ቆይማ አትቸኩይ ዘይ ዝም በይ አትጩሂ ዝም በይ አለና ልጁን ያንን ደንቆሮውን ና ብሎ ጠራውና ደንቆሮውም ሽባም ነበር። ና ሲለው ድንቁርናውም ለቀቀው ሰማ፣ ሽባነቱም ለቀቀውና ሂድና እዚያ ጣዖቱ ውስጥ ያለውን ሰይጣን ጊዮርጊስ ይጠራልና ብለው የተመልኩት ጀግናውን ይኸውልሽ ጊዮርጊስ አሁን እኮ ሊሰግድ ነው ተብሎ ነው ህዝብ የተሰበሰበው። ሊጫው ደጎትባቸው እኮ ነው ድራማ ሊሰራባቸው። እዚያ ውስጥ ጣዖት ውስጥ ያለውን ሰይጣን ና ጊዮርጊስ ይጠራልና አትበለው። ኋላ ሄደና ጊዮርጊስን አይልሃል ብሎ ሲለው እየተንቀጠቀጠ በህዝቡ መሃል ግራ ምን መሰላችሁ? ንጉሱም አፈረ እንኳን የሚሰግድለት ነገስታቱም አፈሩ። ያኛን ያድነናል አምላክ ይሆነናል ብለው ሲሉት ጊዮርጊስ እያንቀጠቀጠ ይዞት ሲመጣ ህዝቡ መሃል እነሱም ግራ ገባቸው። ለምን ነው አንተ አምላክ ሳትሆን አምላክ ነኝ እያልክ ሰውን የምታሰስት? እኔማ ያው መጀመሪያም እኮ ውሸታም ነኝ እነሱ ስላመለኩኝ ነው እንጂ እባክህ አታጥፋኝ አለ። እንዳለ ይኸውልህ ምድር ተከፍቶ ከነጣዖታቸው ከነዚያ ከነምስሉ ጣዖታቸው ምን ልበላችሁ ጣዖቱ የሚቀመጡበት እንደ ታቦት መንበር አላቸው። መንበር እንግዲህ ሰይጣኑ የሚቀመጥበት ዙፋን አላቸው። ከነ ዙፋናቸው ምድር ተከፍታ እንድትወጣቸው ነው ያደረጋቸው ቅዱስ ጊዮርጊስ። እና እንዲህ አድርጎ ነው ለጣዖት ይሰግድ የነበረውን ሰው ሁሉ እያሳመነ የእግዚአብሔር ያደረገው። በዚህ ጊዜ ተስፋ ሲቆርጡ ነው እረ ይሄን ሰው እያሰቃይተን መግደል አልቻልንም እናሳ የለም አንገቱን ተቆርጦ እንደው እንገላገለው እንጂ በስቃይ በምንም ይሄው ፈጨነው፣ አሳረርነው፣ ከተፍነው፣ በገደል ዘራነው። ተመልሶ እየመጣ በምን ጽበው ተነስቶ እንደሚመጣ አናውቅም። ይሄንን በምን እንገለዋለን? ያው እንደተባለ አንገቱን ቆርጠን ሰማዕትነቱን ተቀብሎ ይሄድ እንጂ እንዲያርገን ብንገላገለው ይሻላል ተባለ። ተወሰነ። እንግዲህ ቅድም ሲሉት እንደነበረው ዮም ተጽፈ በነገስት ክላሊሁ ለሰማዕት ክላሊሁ በመጥባይት ነገስታቱ አንድ ላይ ተሰበሰቡና ቃለ ጉባኤ ሰርተው ጊዮርጊስ ይኸው 7 ዓመት ተሰቃይቶ ብንለው ሊሞት ባለመቻሉ ሊያምን ባለመቻሉ እንጂ ሊያምን ባለመቻሉ የሞቱን ውሳኔ ወስነናል ብለው ተፈራርመው ያንን የሚገለውን ሰው ይዘው ሂዱና እዚያ መግደያው ቦታ አንገቱ እንዲቆረጥ አድርጉ ተብሎ የሚገሉት ሰዎች ይዘው ተዱ። በዛሬው ዕለት እዚያ መግደያው ቦታ ላይ ሲደርስ ትንሽ ወደ ፈጣሪ ልጸልይ ቆዩኝ ብሎ እሱ ጸሎት ጀመረ። ነገስታቱ ወይ ተገላገልን ተንግዲስ የሰው መሳቂያም አንሆንም ይሄው ገደሉት ብለን ብለው ይሄ እየከዳ የሚያምነው ሁሉ ህዝብ ወደኛ ይመለሳል ብለው ደግሰው ገና ያንን ያጣበቁትን ሳይጎርሱት የጎረሱትን ሳይውጡት ነው
ፈጣሪ ለሌላው እንቅፋት የሚሆኑ እኔ ብሞት እኮ አሁን ገነት እገባለሁ ደግሞ ሌላውን ደካማውን ሲያሰቃዩ ሲያሰናክሉ ከሚውሉ እነዚህን ቆሻሾች ጥረጋለው ከሰማይ እሳት ወርዶ ነው እንዳለ አመድ ያረጋቸው ያን ሁሉ ረገዲያ እና ሰው ሲሞት ነው እንዴ እልል የሚባለው? ተጓዙ አለቁ እኮ ያልኳችሁ እነዚያ ሁሉ ነገስታት ሁሉ እሳት ወርዶ አቃጠላቸውና እንደ መችስ ቢሆን እንደው ቢቻለው እንኳን ምን መሰላችሁ እንደው እኛ በቀል ስለምንወድ ነው እንጂ ተመልሰው ቢያምኑ ነበር ጥሩ እሳት ቢበላቸው። እውነቴን ግን በቀል እኛ እኮ ሰው እኮ በቀለኛ ነው እንኳን አይደለም ሰው ነው የምልህ እችን የበላችንን ቁነጫ እንኳን ይዘን ጥርሽ ስናረጋት ወይ ደስ ቅማሏን ቅማል እንዲያ አሁን ቅማል ጠፍቷል መሰለኝ። ቅማል አሁን ድሮ ነበር ቅማል በተማሪ ጊዜ እንደ ስትበላ ላጋጥመን ያችን ጣሽ አረግናት እንደሆነ ወይ ደስታችን በሷ እኮ እና ሰው በቀል ስለሚወድ እንደዚህ አለ እንጂ ይኸው አባቶቻችን ጻድቃን ሰማዕታት እነ ጊዮርጊስም ይሆኑ እግዚአብሔርም ራሱ እግዚአብሔርም ቢሆን የሚያደርጉትን አያውቁምና ይቅር በላቸው። እስጢፋኖስም እንደዚህ ነው የሚያደርጉትን አያውቁምና እንደዚያ ነው። እና አሁን እነዚህ የእምነትና የአንድነት ጉድለት ነው። አሁን አቅማንሶን እየተተራመስነ ያለ ነው በዚህ በኢትዮጵያ ውስጥ